ሰላም ሰላም ዩቲዩብ እሺ ጎያው ዛሬ እንግዲህ ባበደ ቪዲዮ ተመልሰናል። እንግዲህ የኔ ቤቴ ነው ይለምን ነው የሚረዳው ነው እንግዲህ ፍቅር እንግዲህ ዛሬ ይለምን ነው አጠገባችን አንዳንድ ነገር ልንገዛ እየወጣ ነው ሰፈር ለፍቅር ፍቅር ማን ነው ሰው በቁምጣ ነው በቃላ ከኳስ እኮ ነው የመጡት ከኳስ እኮ ነው የመጡት። ኧረ ሲያስጠላ ነው ይሄው በቃ ምን እንደኔ ሰው ነው እዚህ ጋር አቤት ጠቂታችሁ እኮ ነው ያለፈራችሁ ቆንጆ እኮ ነው የተወሰነው። አሁን 6 ኪሎ ደርሰናል። እስቲ ፍቅርን ሰው እናድርገው በሚል መፈክር ይዘ አሁን እዚህ ምንድነው ስሙ 6 ኪሎ ወደ ቤላ ወደዛ የሚወስደው መንገድ ላይ ነው። ሰንዴ ማርኬት እንገኛለን። እዛ ገብተን አገዛዝተን ምናምን እንመለሳለን። አሪፍ ጊዜ ይሆናል። አጫረዶ አቤ ይለ ነገር የለም በቃ ያበደ ነገር አለ። እስካሁን ምንም ነገር አልጠየቅንም፣ ምንም አላለም። ዝም ብለን እየሄድን ነው። እዚህ አይደለም ብሎ የት እንደሚወስደን ስንት ሰዓት ሙሉ እየተሽከረከረ ነው። 15 ደቂቃ ሞላ መዞር ከጀመረ እስቲ አየመሰል ፈቃሽ አገኘው። አሁን የተከራከሩ ነው ምናምን አይ ምናምን እስቲ እኛ ሰዎች በቃ ደስ የሚል ነገር ነው ያለው ነገር ሁሉ ሰው ኮሜንት ምናምን አይ ምናምን አሪፍ ነገር ነው። እስቲ የሱን ነገር እንይለትና እንምረጥለትና እንወስናለን። አራት አድርግልና የተማሪ አረ አራት ስድስት ነው ያለው 46 ማለት 4600 4500 ነው 4300 ብር ነው የሚሰጠው። እሺ 4003 3 አድርግልን በቃ 3 ከማሻምስ ከቤት መጣ ነው እንዴ ወይዩን ሰደብ የትኛው ቴኑን እሺ ያኛው ስንት ነው ናይቴኩ 5000 አራርፈኝ እዚህ እንጆይ አራው በቃ እሺ 4-5 የመጨረሻ እሺ አውጣልን 40 ሰው ላደረገ ነው። አንድ ሁለት ሶስት ስንት ነበር? 5 1 2 3 4 4 6 ሰው አደረኩት ይኸው ይከፍልልኝ ነው ከፈለልኝ 4 5 100 ብር መልስ በለው 4 5 7 18 ተባለ። ስንት ነው? 4600 ያው ጋሽ 100 ብር መልስ አረ 100 ምን አባ አንተ እኔ እኮ ጆርዳን ስሪን 7500 ነው የገዛሁት። አዬ እናመሰግናለን። መልካም ቀን ይሁንልህ። ቻው። አንተ እኔ ስንት ነው የገዛሁት? መልስ ይሰጠኛል። አንተ የኔን እኮ እግዚአብሔርን ስንት ነበረ? 8000 ያሉኝና 7500 ነው የገዛሁት። እዚህ ብመጣ ይሻል ግን አይ እኔ ውድ ቦታ ካልሆነ የሚችኝ ኬፕ ዋው ዋው እና ጨብጨብለት ከዛ
ስንት ነው የሚሆነው? 45 ስንት ነው የሚጨምረው ማለት ነው? 600 ብር እየነገርኩህ ደግሞ እኔ እኮ ሶስት ብዬ እኮ ቆጥሬ እኮ አራት አላልኩም ሶስት ብዬ አልኩና ከዛ ነገርኩህ እኮ እኔ ልከረለም ስለ ያበረ ምን ደግሞ ትንሽ ራቀበኝ ነው አናጋያ ግጀለ ጠፋ ነበር ጠፍተን አድርገው ነው አልተመለስም አሁን ስንት ቀረ 2 ከ5 2 3 4 5 6 7 8 9 10 11 ኒካ 11 ደደብ እንዳሳ ቢቀርብስ እኔ እንደው አንተን ሰው ማድረግን አባቴ ባይፋዘር ዳዲ አሬ ዳዲ ወይኔ በቃኝ ይሄ ቪዲዮ ደግሞ ይዘው በተደልታል ሰው እኮ ነው ያደረገው ያለው አንድ ልጅ እኔና ሀዲሊያ በመሆን በመተባበር እኮ በቃ ለትምህርቱ እንዳይሰናከል ያው ምን ረዳው ልጅ ነው ነገር እንዳይለምድ እኮ ነው ያደረግን እኮ ኦፍ ኮርስ ሌላ ነገር እኮ ምንም የሳይ ለትውልድ ነው ነገር ያደረግን በጣም ስለርዳታችሁ በጣም ምን አለው ዶስት ሁዲ ፍለጋ ሁዲ እንግዛለት እስቲ ሁዲ ልገዛልኝ ነው አባቴ is my dad ሰላም በላችሁ እኔ አልኳችሁ እኮ ስንቴ ነው ብላችሁ አረ እኔ ዛሬ ቀን ምን ይሄ ነው ልብሴን ለማቆሸሽ ነው የምሮ አታ አሊ ገና እኮ ነህ መቼ እኔ ሎቲውን ፈልጉልኝ በዛው አይናችሁ ከሰራ ምን ምንድነው ድሮ ማውረደ መስቀላችን የማንከሪ ሰቃይ ወይኔ ፈጣሪ የማንም መደበሪያ ክሮፕ ነው አንተ ደስ ሲል አይ ገላመጠኝ ልጁ አንተ እስማ ቡልድ መስቀል እኮ ና እሺ ቆይ ስማ ኧረ በደንብ እንይና ፍቅር የሆነ ለቀቅ ያለ ነገር አንተ እኮ ማለት ነው አንተ ይውስቲ ብር አለ you are rich person አይ የምር ሲሪየስ ጽሁፉ ለኔም አይሆንም ለኔ ክሮፕ ነው የሚሆነው ኧረ እስከ ብብትም ታጠቀው ዚፓፕ የለም ይው ስንት ነው አባ እኝ ሶሺ አይ እኮ ከራከራል እኛውስ በሻምስ አንተ ለምን ስፈልግ አሞት ምን የሚያገባኝ አልፈልግ አትቅረጭ አድርገው አይደል ስማኝ አንዴ አድርገው
እሺ አይደለም አትከራከሪኝ አድርገው እመቤቴን ያልተመቸኝ ባል በቃ ያልፈልግ የሰው ልጅ የሚያምርበትን ነገር አይወድ በቃ ማርያም ምን ያምራል ጊዮርጊስ አንተ ደደብ ነህ እንዴ ነኝ በቃ በእናትህ በቃ ይዘነው ነጭ ቲሸርት አለ እንዴ እኔ ባቢ ሰጥቶ ደብረኝ ሰማኝ አሁን ወስደኸዋል ጃኬቱን ለብሰኸዋል እሺ ኖቶ ይድ ይሰደናል ያጠራራኒ እንዴት እንደነበረ ብሬ ነው አንጣሪ አረሽ ጫም ነረጋጋ ከዚህ ና እዚህ ጋር እንጠብቀው ወደዚህ ጋር እኮ ወደዚህ ጋር ና ወደዚህ ጋር በዛ በጀርባ እንዴ ተጠፋፍተን ዛሬ ስልክም አልያዘም ልጁ ብሬም ተኔ ነገገም ይሆናል ራስ መለሰው ፍቅር አስመለስከው እንሂድ በቃ እንሂድ እንጣ አረ ይሄን ያህል ነው ማለት ነው የቸገረ በጣም ይሸብኝ እንግዲህ ለአፍሮ ና በዚህ ነው ወጣት ወደ ዘውዴ ደደብ ነው እንዴ አንተ ዲቻል አሲሰን ካይራሰን አልተምን ካይራሰን ቻው በዘመን ያ ነገር ሃሌሉያ ገዛልኝ ጫማ በቃ አይ ላቭ ዩ ሃሌሉያ ናቲ his name is Nati but we call him ሃሌሉያ ቀሷል ምናምን አንገቱ ላይ ምናምን ሊጠፋ ነው ሊሰደድ ነው ታውቱ ሊሰደድ እንዴ ዋና ሳኔ እየሰነበን ነው እኛለን ብርዱስ ምን ችግር አለ እኔ መቤቴን ያችል አይ ካልሆነ ደስ ይለኝ ታዲያ ዋናው ቀረ ወይ ደግሞ እንደ ትናንትናው ቤት ፍቅር ይስማማል ግን አረ ይስማማል ገዘው ባላስማማ አረ እኔ መዋኘት ፈልጋለሁ እኔም እኮ ፈልጋለሁ በቃ እንላለን ዋናው በቃ ብርድ ቢጠቅሰው አው የት ነው አፍሮ አፍሮ ቦንዳ እየሄድን ነው እንግዲህ አሁን ታክሲ 30 ብር ብራዘር ያራስ እኮ ነው የከፈለው ሰው እንደቀመጡ አላለም አራስ ለሚከፍለው ምን አውቀ ነው እንዴ ተጠጋጋለ እሺ አንተ ደግሞ የሚከፈለው አባት ነኝ አባት ነኝ እኔ ወልጃለሁ የወለደው ይክፈልልህ እኔ ያልወለድኩ ንገረው አንተ ንገረው ያልወለድኩ ቀደም ምን ሲል ነበር አባቴ ነህ ጫማ 4600 ብር አስገዝቼው አባቴ ነህ ምናምን አባቴ ነህ ነው እንጂ አሁን አባቱ ነኝ እኔ ልጅ አይደለም ግዴታ ለአባቴ ይከፍላል በቃ ለአባቴ የሆነ ነገር ማድረግ አለብህ እንዳላጋጨው አይቶ ሰው ችግር የለም አሁን አፍሮ ቦንዳ እየሄድን ነው እንግዲህ ጊዮርጊስ ጋር ያለው ቦንዳ ነው ቦንዳ አለ ግን አስባችሁታል ቀኑን ሙሉ እኮ እንደዚህ ነው የምንውለው ከዚህ ልጅ ጋር ልንገራችሁ አሁን አንድ ነገር እኔ ቃላት አጥሮኛል እና ምንም ቃል አንተ ስለልብስ አንተ አታውቅ እኔ እኮ እኔ ልንገር እኔ በቃ ካንተ ጋር በምንም ነገር እኔ አልከራከርም ለምን ትቃለህ የኔ ምርጫ እና ያንተ ምርጫ አንድ ሊሆን አይችልም በቃ ለዛ ነው እናንተ ምን አንተ የትልቅ ሰው ነው የምመርጠው እሱ ደግሞ የህፃናቶች ቤት ስታር በላ አንተ የረጅም ቺፕ አንተ ያ ነገር ሳይደ ሌላ ስድብ አያውቅም እንዴ አንተ ሊያስጠብሰን ነው እንዴ ይመስላል በዚህኛው ጋር ነው አናውቅም ነው ምንድነው ምንም ብትጠቅስ አናውቅም ብዬ ነው ሱስ እንዴት ትከደዋለህ ባላየዋል እስኪ መታ ድረስ አብሬ ልመታ እችላለሁ ከእነሱ ወገን ትሆናለህ ተቀያለህ የፈጠረ ለምራን እንግዲህ እዚህ ድረስ ከመጣህ አይቀር ቤቱን ተወውና ሁዲ መርጣ ማርያምን የሆነ ሰማያዊ ሁዲ ያየሁት አለ እሱ ጋር መቤቴን እንዴት እንደሚያምር አረ በመቤት ዝንበሩ በቃ ጠይቄው ኮሜንት ላይ ራሱ ሲሽኛል እኔውና ካልሆነ ነገር እኔውና ካልሆነ በቃ ተሰሩ ይላል ባይሆንማ ለዛ የትሽ ከዛስ ልንሄድ እሰሪ ልብስ እንገዛለን አረ በመቤት ዴት ስላለበት ነው እሺ ዴት አለበት ፍቅረኛውን ሊያገኛት ይሄዳል ሰሞኑን የምታዩት ልጅ
ወይ ፈጣሪ የማንም መጀመሪያ አታዘከኝ አንተ ረጭ የጎዳና ተዳዳሪ ተመልካች ሰው ማረክ ልሰደ ማስቲሹን አስጥዬ ግን ፈጣሪ እናንተ ጣሪ ፈጣሪ ግን ምን በበድለው እንደሆነ ነው በቤት እንግዲህ ገባው ምን በበድለው ነው ወይስ የሆነ ነገር እንሰጥ ኬክ አለ እኮ አፋን ተገላገልን ሳይ ሲያም ግዛ እኮ አይደለም አቢ ግዛው ሰሞኑን ይመጣል የውስጥ ይቀዳል ኖርማል ነው አረባ ከስንት ጭቅጭቅ በኋላ ከስንት የተደረገ በኋላ አንድ ነገር ገዛ። የሚያምር የሆነ ጽድት ያለ ነገር እኔም እስቲ እነዚህ ሸሚዞች እየጠየቅኩት ነው። እስቲ ዋጋውን እንገናኝና ወይ እንወስናለን ወይ ደግሞ እንሄዳለን። እሱ ይገራርም ነው ልብስ ያሉት ይገራርም። ስለዚህ ሱሪ ጌጣጌጥ ምናምን የሚወድ ሰው ካለ ልብስ ላይ በጣም አለ። ተመችተውኛል። እንግዲህ ሌላ ጊዜ እሺ ደስ አይልም እየነካብሽ ነው ሱሪዎቹ ጣቴ ተሰብሯል ጆሮ ይሰራል እንዴ ኧረ እሺ አሁን ልንገራችሁ ዝናብ ነው ምን እናድርግ መሰላችሁ ዋና በዚህ ሰዓት ሜዳ አንችል ስለዚህ ምን እናድርግ ትንሽ ቆይ ዝናቡ እስኪያባራ ደቀም በል ነው ስፓርት አቤታችን ቤት ሄደን ደቀም በል ቤታችን እኮ ቤታችን ስትል አዎ ቤታችን ነው እኛ ቤት ለመዘፍዘፍ እንዴት ምን እናድርግ መሰላችሁ ቤት ይብላኛ ቤት መጣው እኛ ቤት ለመዘፍዘፍ ዋይፋይ ለመጠቀም ጌም ለመቀጣቀጥ ነው የምንመጣው ምን ጌም አልጋ ለማዘባረቅ ሰው ለመምታት እኛ ቤት ሎቲውን ቅድም ጠይቀነው ስልክ አያነሳም እቤት አይኖርም ኧረ በስመ አብ እኔ ማርያምን ምሳ ተጋብዣለሁ እየተደወለልኝ ማነው ምሳ ና እየተባልኩ እና ልጋብዝ ግን የዛሬ ቪዲዮአችን ይሄን ይመስል ነበረ ላይክ ሰብስክራይብ ማድረግ እንዳትረሱ ቻው መቻችሁ ቻው